አሜን። ስቡሕ ወውዱስ ዘሳረረ ኩሎ ዓለመ በአቲ ቃል በአንድ በስግው ቃል ዓለምን ሁሉ የፈጠረ ፈጥሮ የሚጠብቅ የሚገዛ ለዘላለም የሚኖር አምላካችን እግዚአብሔር ከሁሉ አስቀድሞ የተመሰገነ ይሁን። ለእናታችን ለቅድስት ድንግል ማርያም ምስጋና ይድረሳት። ለመላእክት፣ ለጻድቃን፣ ለነቢያት፣ ለሐዋርያት ምስጋና ይድረሳቸው። የተከበራችሁ ሊቃነ ምስጢር ዲያቆናት፣ እግዚአብሔር የሚወዳችሁ ፍቅሩን በሞት የገለጠላችሁ አባቶች፣ እናቶች፣ ወንድሞችና እህቶች ሕፃናትን ጭምር እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለዚህ ዕለትና ለዚህ ሰዓት በሰላም በጤና አደረሳችሁ። አሜን። አምላካችን እግዚአብሔር በምሕረቱ ጎብኝቶ በቸርነቱ ጠብቆ በእድሜያችን ላይ ይችን ጊዜ ጨምሮልን በቤቱ ስለሰበሰበን ቃሉን እንድንሰማን ስለፈቀደልን እንድናመሰግን ስለረዳን በድጋሜ ስሙ ለዘላለም የተመሰገነ ይሁን። ወይትረስዩ ቤተ አቡየ ቤተ ሚስያጥ፣ የአባቴን ቤት የንግድ ቤት አታድርጉ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 16 ላይ የሚገኝ ኃይለ ቃል ነው። ቃሉ ዘመኑን በተመለከተ ቅዱስ ያሬድ ይህን የጾም ወራት ከፋፍሎ ስያሜ ሰጥቶታልና እንደ ቅዱስ ያሬድ ስያሜ ዛሬ የጾሙ ከገባ 3ኛው ሳምንት ተጀመረና ምኩራብ ይባላል። ማን ይባላል? ምኩራብ ይባላልና በዚህ ቀን የሚሰጠው ትምህርት፣ በዚህ ቀን የሚነገረው ከምስራቁ መልእክታቱ ሁሉ ስታዩት ይህን በተመለከተ ነውና ከዛ አንጻር ይህ ርዕስ ተመርጧል። ቃሉን የተናገረው የቃሉ ባለቤት ሁሉን ለሁሉም መስጠት ማደል የሚችል እግዚአብሔር ነው። በስጋው ተገልጦ በስጋ ማርያም ተገልጦ ለአይሁድ ሲያስተምር በምኩራባቸው በቤተ መቅደስ ገብቶ የተናገረው ነው። ምኩራብ ማለት ቤተ ጸሎት ማለት ነው። ወይም መነሻ ቃሉ ጥሬ ቃሉ ኮረበ፣ ሰራ፣ አነጸ፣ ኮረብታ፣ ሰራ ይልና ምኩራብ ማለት ህንፃ፣ ኮረብታ፣ ተራራ ማለት ነው። ነገር ግን በአይሁድ ቤተ ጸሎት የአይሁድ ቤተ ጸሎት የአይሁድ መሰባሰቢያ ቤተ መቅደስ ነው። ምኩራብ ከቤተ መቅደስ ትንሽ ለየት ይላል። ምኩራባቸውን አይሁድ ከኢየሩሳሌም ውጭ ይሰራሉ። በየቦታው መሰባሰቢያ የጸሎት ቤት ማለት ነው። መሰባሰቢያ በየቦታው ይሰራሉ። ቤተ መቅደስን ግን ከኢየሩሳሌም አያወጡም ነበር። ይህ ነው ልዩነቱ። በኢየሩሳሌም ውስጥ ቤተ መቅደስ ይሰራሉ። ምኩራብን ግን በሌላው ክፍልም ከኢየሩሳሌም ወጣ ብሎም ይሰራሉና በአጠቃላይ ምኩራብ ማለት ቤተ ጸሎት ማለት ነውና ይህ ነው እንግዲህ በዛሬው ሳምንት ከዛሬ ጀምሮ እስከሚቀጥለው ሳምንት ቅዳሜ ድረስ ያለው ዘመነ ምኩራብ ወይም ይሄ ሳምንት የምኩራብ ሳምንት ይባላልና ስለዚህ ምኩራብ ዋናው የተመረጠበት በዚህ ቤት ውስጥ በዚህ ጸሎት ቤት ውስጥ ጌታ ተገኝቶ ያስተማረበትን ለማስታወስ ነው። ስለዚህ እንደምታዩት ቅድም በወንጌልም እንደሰማችሁት ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ የሚናገረው ኢየሱስ ክርስቶስ ወደ ቤተ መቅደሱ ወደ ምኩራቡ እንደገባ ነው የሚያሳየው። አራቱም ወንጌላውያን በዚህ ላይ ተባብረው ጽፈዋል። ሁሉ አራቱም ወንጌላውያን ማቴዎስም በምዕራፍ 21 ላይ ጽፏል። ማርቆስም በምዕራፍ 11 ላይ ጽፏል። ሉቃስም በምዕራፍ 19 ላይ ጽፏል። ዮሐንስም በምዕራፍ 2 ጽፏል። ስለዚህ ሁሉም የሚገልጡት ጌታ ኢየሱስ ክርስቶስ በምኩራብ ተገኝቶ
ያስተማረውን ትምህርት ነው። በዚያ ወቀርበ ፋሲካሆሙ ለአይሁድ ይላል። የአይሁድ ፋሲካቸው ቀርቦ ነበርና በዚያም በቤተ መቅደስ ገባ። ሲገባም በቤተ መቅደሱ ውስጥ የማይገባ ስራ ሲሰሩ አገኛቸው። ሲሸጡ ሲለውጡ በዛ ውስጥ የንግድ ቤት አድርገውት አገኛቸው። በምን ውስጥ? በቤተ ጸሎቱ በቤተ መቅደሱ ውስጥ። ቅዱስ ዳዊት አስቀድሞ እንደተናገረው በቅስመ ቅናተ ቤትከ በልዐኒ የቤት ቅናት በላኝ ብሎ የተናገረው ትንቢት ነበረ። ቅዱስ ዳዊት የተናገረበት በመጀመሪያ አስቀድሞ ታቦተ ሙሴ በድንኳን ትኖር ነበርና እኔ በዚህ ባማረ በተወደደ ቤት እየኖርኩኝ የእግዚአብሔር ማደሪያ የእግዚአብሔር ታቦት በድንኳን ትኖራለች አለና ሊሰራ ወደደ፣ አሰበ፣ ተነሳ። በዚያን ጊዜ እግዚአብሔር እንዳይሰራ ከለከለው። አንተ የሰልፍ ሰው ነህ፣ እጅ ላይ ደም አለ፣ ደም አፍስሰሃል፣ የታማኙ አገልጋይን የወሬው ደም አለብህ ብሎ በዚያ ከለከለው። ወገኖች አንድ ሰው ስላሰበ ብቻ ይሰራል። እግዚአብሔር ካልፈቀደለት በቀር እግዚአብሔር ካልወደደ በቀር ሰው ገንዘብ ስላለው አይሰራም። ሰው ስልጣን ስላለው ማድረግ አይችልም። ማን ሲፈቅድ ብቻ ነው ወገኖች? እግዚአብሔር ሲፈቅድ ብቻ ነው። አዎ ሰው ባሰበው ይሆን ኑሮ እስካሁን ብዙ ነገሮች ተሰርተው ነበረ። እስካሁን ብዙ ህንፃዎችም ሰርተን ነበረ። ግን ማን ሲፈቅድ ብቻ ነው? እግዚአብሔር ሲፈቅድ ነው። ይህንም የእግዚአብሔርን ማደሪያ የእግዚአብሔርን ቤተ መቅደስ የሰራችሁት አስቀድማችሁ ቀደም ብላችሁ አስባችሁት ነበረ። ማን ሲፈቅድና ጊዜው ሲደርስ ግን እግዚአብሔር ጊዜው ሲደርስ ሲፈቅድላችሁ መስራት ይችላችሁ። ስለዚህ እግዚአብሔር ካልፈቀደ በቀር ሰው ስለወደደ ብቻ ይሰራው። በዚህ ምክንያት ቅናተ ቤትከ በልዐኒ ያለው ቅናት የቤቱ ቅናት ይዞት በድንኳን እያደረች እርሱ በአማረ ቤት ማደሩን አይቶ ይህን ተናግሮት ነበረ። ሁለተኛም እንደዚሁ ደግሞ ይህንንም ከልጅ የሚወለደው ከአንተ የሚወለደው ሰሎሞን ነው የሚሰራልኝ ብሎ ክርስቶስ ለዳዊት ነግሮት ነበርና በዚህ ምክንያት ትንቢቱን ተናግሮታል፣ ዳዊት ማለት ነው። ስለዚህ ክርስቶስን በዚያ ሲገባ በቤተ መቅደሱ ውስጥ ሲሸጡ ሲለውጡ ለቤተ መቅደሱ የማይገባ ስራ ሲሰሩ የንግድ ቤት አድርገውት አገኛቸው ይላል። የንግድ ቤት አድርገውት አገኛቸው። ከዛ በኋላ እነሆ ከገመድ የተሰራ ጅራፍ ይላል፣ ከብረት የተሰራም ይላል። ስለዚህ በዛ ሁሉንም አስወጣቸው። የቤቱ ቅናት ያዘው። ከዛ በኋላ ቤቱን ማጽዳት አለበት። እናንተ የአባቴ ቤት የሰብ የተጸሎት ትሰመይ አንተም ወሰረሰይ ከመወባ አተፈያት የአባቴ ቤት የጸሎት ቤት ትባላለች ብሎ አስቀድሞ ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ቀድሞ ኢሳይያስ ተናግሮ ነበረ። ቤቴ የጸሎት ቤት ትባላለች የሚለውን ነቢዩ ኢሳይያስ ተናግሮት የነበረውን ጠቅሶ እነሆ ቤቴ የጸሎት ቤት ትባላለች እንጂ እናንተ ግን የቀማኛ የወንበዴዎች ዋሻ መጠለያ አደረጋችሁት፣ መሸጫ መለወጫ አደረጋችሁት አለና ከዚያ የሚሸጡትን የሚለውጡትን ሁሉንም ወገፍተ አማዳት ይሆሙ ይላል። ሁሉንም ከዚያ የነበሩትን ገለባብጦ አስወጣቸው። ቤቱን አጸዳ እግዚአብሔር። አዎ ወገኖች፣ የእግዚአብሔር ቤተ መቅደስ የጸሎት ቤት ነው። በዚህ ውስጥ ልናቀርበው የምንችለው ይዘነው ልንመጣ የምንችለው ምስጋና ብቻ ነው ወገኖች። ከስጋዊ ነገር የራቀ መሆን አለበት። በዚህ ውስጥ የምንገበየው ለነፍሳችን የሚጠቅም ነገር ለነፍሳችን የሚሆን ነገር ነው እንጂ ለስጋችን የሚሆን ነገር ከዚህ ውስጥ ከገበየን ክርስቶስ በሚመጣ ሰዓት ያስወጣናል።